የቁርአን ብረት ምን አድርጎናል? የካፊሮችን መንገድ እንድንከተል አድርጎናል። ኦኬ መን ተጃለሰ ተዋረሰ የተባለበት ምክንያት ይሄ ነው። አንደኛ ይሄ ነው። ስለዚህ ዛሬ ላይ ጓደኞቻችን ማን ናቸው? ጓደኞቻችን ሱብሃንአላህ የጀነት መንገድ መሪያችን ሊሆኑ ይችላሉ፣ የጀሃነም መንገድም መሪ ሊሆኑን ይችላሉ ማለት ነው። ስለዚህ ጓደኞቻችንን መምረጥ፣ ቁርአንን ጓደኛ ማድረግ ኻሰተን ወላሂ አንዳንዴ እኔ እፈራለሁ። ጓደኛ ሶላትን የማይሰግዱ ሰዎችን እንኳን ጓደኛ ማድረግ ከባድ ነው። ይህን ስላችሁ ደግሞ ዛሬ ላይ የዳዕዋ እስሉባችን በጣም ነው የሚያስጠላው። ዛሬ እሷ ሶላት አትሰግድም ማለት አንቺ የጀሃነም ነሽ ብለሽ ሄደሽ ፈርጃት ማለት አይደለም። ላ ወላሂ ዛሬ ላይ ዳዕዋ የሚያደርጉልን ብዙ ሰዎች ከነንካቴው ከእስልምና እንዲወጡ የሚያደርጉን ብዙ ሰዎች አሉ። እኔ በቀደም ለታ አንድ ነገር ተናግሬ ነበር። እስልምና ሰዎች የሚሰጡን ነገር ቢሆን ኑሮ ወይ ይከለክሉናል ወይንም ደግሞ ይደብቁናል እንጂ ወላሂ እስልምናን አያሳውቁንም ነበር ብያለሁ። ለምን መሰላችሁ? ዛሬ ላይ የዳዕዋ እስሉቦችንን ተመልከቱ። ዛሬ የዳዕዋ እስሉባችንን ተመልከቱ። ማናችንም መልካሞች አይደለንም፣ አላህ ደብቆልን እንጂ ብዙዎቻችን ደግሞ ካሰተን እዚህ ሶሻል ሚዲያ ላይ ቃል አላህ ቃል ረሱሉላህ የምንል ሰዎች ከማ ቃል አላሁ ተባረከ ወተዓላ ያ አዩሃ አለዚነ አመኑ ሊመ ተቁሉነ ማ ላ ተፍዓሉን የተባልን ሰዎችንን ብዙዎቻችን ማለት ነው። የማትሰሩትን ነገር ለምን ታወራላችሁ የተባልን ሰዎችንን ለምን ይዋሻል? አላህ ደብቆልን እንጂ። ስለዚህ አላህ የደበቀልንን ነገር ዛሬ እህታችንን ሙዚቃ ስታዳምጥ ስንሰማት እርቃኗን እየሄደች ስናየት በምን አይነት እስሉም ነው ያቺን እህታችንን መመለስ የምንችለው? ናም ፊርዓውን ማንም ያልተዳፈረውን ድፍረት ነው የተዳፈረው አላህን። ከፊርዓውን በፊት ይሄንን ድፍረት አላህን የተዳፈረ ማንም የለም። አነ ረቡኩሙል አዕላ ብሎ ሲፎክር የነበረ ሰው ነው ፊርዓውን። አላህ ሱብሓነሁ ወተዓላ ጉልበት አለው፣ ኃይል አለው፣ ፓወር አለው፣ ስልጣን አለው። ፊርዓውንን ከነጁኑዶቹ ሊያጠፋው ይችል ነበረ። አማ ግን አላህ ሱብሓነሁ ወተዓላ ያንን ነገር አላደረገም። ታዲያ ምን አደረገ? ሙሳን ነው የላከለት። ሱብሃንአላህ። ከዛም በኋላ ሙሳን ብቻ እኮ አይደለም የላከለት። ለሙሳ የመጀመሪያው ትዕዛዝ የነበረው ምንድነው? ያ ሙሳ ፊርዓውንን ስታናገር የመጀመሪያው ድርጊትህ ለስላሳ የሆነ ንግግርን ምረጥለት አለ ማለት ነው። ሱብሃንአላህ። የዛኔ ሙሳ በጣም ፈራ። ለምን? ሙሳ ብዙ የመናገር ችሎታ ስለሌለው። እናም አላህን ተማጸነ። እኔ ያን ያክል የመናገር ችሎታ ስለሌለኝ አኹ ሃሩንን ከኔ ጋር ላክልኝ አለው። ለአንድ አነ ረቡኩሙል አዕላ ብሎ ለሚፎክር ሰው ኢቭን ሙሳ ጌታክ ማን ነው ብሎ ፊርዓውን ሙሳን ሲጠይቅ ሰማይና ምድርን የፈጠረ ጌታ ነው ሲለው ኑና ደረጃ ስሩልኝ ወደ ላይ ወጥቼ የሙሳን አምላክ ልይ ብሎ እየተመጻደቀ የነበረ ራሱን ጌታ ነኝ ብሎ ኡመቶቹን ካለኔ ጌታ አይታችኋል እንዴ ብሎ ሲያሰቃይ የነበረ ሰው ነው። ለዛ ሰው አላህ ሱብሓነሁ ወተዓላ ማጥፋት ይችል ነበር። አላህ ከነጁኑዶቹ ከምድር ሊያጠፋው ይችል ነበር ወላሂ። አማ ግን የአላህ ሱብሓነሁ ወተዓላ ረህመትና እዝነት ያ አይደለም። አላህ ረህመቱና እዝነቱ ትልቅና ሰፊ ከመሆኑ የተነሳ ሙሳን ከነ ሃሩን አድርጎ ላከለት። ለምን? ወደሱ እንዲመለስ። አላህ እኮ ያውቅ ነበረ ፊርዓውን ወደሱ እንደማይመለስ። እንደውም በሚገርም ሁኔታ የሆነ ቅሳ አለ። ኢብሊስ ወደ ፊርዓውን ቤት ሄዶ አንኳኳሉ። እናም ፊርዓውን ከፈተለት። ማን ነው ሲል እኔ ነኝ ኢብሊስ ነኝ ክፈትልኝ ብሎ አሉ። እናም ፊርዓውንም ከፈተለትና አብሮ ቁጭ ብሎ ተቀማመጡ አሉ። ከዛም በኋላ ኢብሊስ ፊርዓውንን እንደዚህ ብሎ ጠየቀ። አንተ ፊርዓውን ሆይ አስወል ኸልቅ የሚባል የአላህ አስወል ኸልቅ የሚባል ማን ነው ብሎ ፊርዓውንን ጠየቀ። ፊርዓውንም እንደዚህ ብሎ መለሰለት ለኢብሊስ፣ እንዴ አስወል ኸልቅማ በጣም አስቀያሚ ፍጡር የሚባልማ አንተ ነካ ያ ኢብሊስ ብሎ አለ። አማ ኢብሊስ ምን ብሎ መለሰለት? ወላሂ እኔ አይደለሁም ያ ፊርዓውን አለው። እና አንተ ነካ አለው። ለምን? እኔ አላህ ሱብሓነሁ ወተዓላ ለፈጠረው ሰው አልሰግድም ብዬ ነው ከጀነት የተባረርኩት። ተባረሬ እንኳን ያ ረቢ ቢማ አግወይተኒ ብዬ ነው አላህን የለመንኩት። አማ አንተ ግን በራ አንኳኩቼ እንኳን ማለት ነው ሱብሓነላህ በሩን ሳትከፍት በፊት አነ ረቡኩሙል አዕላ ነው ያልከኝ። ስለዚህ ከአንተ በላይ እኔ ለአላህ አስወል ኸልቅ አይደለሁም ብሎ መለሰለት ይባላል። እናማ ይህ ሰው ከኢብሊስ ጋር የሚፎካከር አይነት ሰው አላህ ግን ያንን ሰው አላጠፋው።
በልመል ሁለት ነብያቶችን ለሱ ላከለት። አማ ከኔ ጋራ ያለችው እህታችንን አሽሀዱ አን ላ ኢላሀ ኢላላህ ወአነ ሙሐመደን አብዱሁ ወረሱሉ ያላለችው እህታችን ግን ዛሬ በቀን ስንቴ ነው እያከፈርናት የምንውለው? እስኪ መልካም ንግግር የተናገርንበትን ቀን እናስታውስ። ወላሂ የዳዕዋ እስሉባችን በጣም የሚያስጠላ ነው። ነሺዳ ካዳመጠች አንቺ የጀሃነም ነሽ። ሙዚቃ ካዳመጠች አንቺ የጀሃነም ነሽ። ሱብሃንአላህ። መጥፎ ነገር እየሰራች ከተገኘ አንቺ የጀሃነም ነሽ። እኛስ ያ ሰላም የጀነት ቪአይፒ ያለን ሰዎች ነው የምንመስለው። ስለዚህ የዳዕዋ እስሉባችን ወላሂ በጣም ያሳዝናል፣ በጣም ያሳፍራልም። እኔ አንዳንዴ ግራ ይገባኛል። ሰዎች ከመልካም ነገራችን ይልቅ መጥፎ ነገራችን ላይ አትኩሮ የጀሃነም ሲያረጉኝ በጣም ብዙን ጊዜ ያለው። አላህ ሱብሓነሁ ወተዓላ እስልምናን በሰው ልጅ እጅ አላደረገም እንጂ በሰው እጅ አድርጎ ቢሆን ኑሮ እስልምናን እንደሚነጥቁን እርግጠኛ ነበርኩኝ። ኻሰተን ከጊዜ በኋላ እስልምናን ላወቅን ሰዎች እኛ ዳዕዋ ስናደርግ እውነት ለዚህችስ ልጅ ኢንቲሳር ጥፋት አጥፍታለች? እኔ ወላሂ እህትነት ተሰምቶኝ ለእሷ ሂዳያን ፈልጌላት ነው እንደ ዳዕዋ ማደርግላት። አውስ እሷ ከነንካቴው ጠማ ከዛ መንገድ እንድትወጣ ነው እኔ ሄጄ ዳዕዋ ማደርግላት የሚለውን ነገር በደንብ ማስተዋል አለብን። ለምን ከተባለ በምላስ ምክንያት በጣም ብዙ ሰው ከእስልምና ሲወጣ እንኳን አይተናል። ሐቂቀተን ነው የምላችሁ። ሙዚቃ ያዳመጠ ሁላ የጀሃነም ነው ማለት አይደለም። እርቃኗን የሄደችም የጀሃነም ናት ማለት አይደለም። ይሄንን ስል ሙዚቃንም ሆነ እርቃንን መሄድን እያበረታታው አይደለም። አማ ግን ወላሂ ለዓዚም ነው የምላችሁ ፊት ለፊት ላይ አይተናቸው እቺማ የጀሃነም ናት ብለን ሄደን ቅስሟን የሰበርናት ሴት ከኛ በላይ እሷ ለአላህ ቅርብ ልትሆን ትችላለች። ከኛ በላይ እሷ በድብቅ አላህ ዘንድ ብዙ መልካም ነገር ሊኖራት ይችላል። ሱብሃንአላህ። ለምን እኛ ውጫዊ ገጽታ እንጂ ውስጣዊ ገጽታዋን አላየንም። ይሄንን ስላችሁ ደግሞ ከበቀደሙ ሐዲስ ጋር የሚመታታ ወሬ አይደለም እያወራ ያለሁት። ናም የታወቀ ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ተናግሯል? አላ ፊል ጀሰድ ሙድጋ ፈኢዛ ሰለሐት ሰለሐ አልጀሰዱ ኩሉ ወኢዛ ፈሰደት ፈሰደ አልጀሰዱ ኩሉ። ከዚህኛው ሐዲስ ጋር አይመታታም የኔ ንግግር። ለምን ካላችሁኝ እነዛ በዚህ ሁኔታ የሚያስቡት እርቃናቸውን እየሄዱ ኢማን በልብ ነው የሚሉ ሰዎችና ውጫዊ ገጽታቸው እርቃናቸውን የሚሄዱ የራሳቸውን ምክንያት ያላቸው ሰዎች አንድ አይደሉም። ሁለቱም ወንጀል መሆኑን እናውቃለን። ግን እኛ ያንን ሰው ሄደን በጭፍኑ ከመወሰን ወይ ደግሞ ዳዕዋ ልናረግለት ስንሄድ የአላህን ጀሃነም ብቻ ሳይሆን ማስታወስ ያለብን የአላህ ሱብሓነሁ ወተዓላ ረሕመትን ገፉሩ ረሂም መሆኑንም አላህን ማስታወሳችን ግድ ነው ብዬ ነው የማስበው። እንቲሳር እያወራሽኝ ነው? ሶስት ምንድን ነው ማፈሐምት ወላሂ ሶስት ደቂቃ ያሽዘኪ ከለማው ነው። አዎ ሌላውም ልክ እንደዚህ አማርኛ የሚያዳምጡት ላይኖሩ ይችላሉ። እኩል እንዲሆን ምን እያወራሽ እንደሆነ ራሱም አይረዱ ሊኖሩ ይችላሉ። እዚህ ጋር ሁሉም እንደዛ ነው ማለት እያልኩ አይደለም። ምናልባት ቃለላ ምናምን ብለሽ በአረብኛ ስታወሪ ሊረዱ ይችላሉ። ግን ሌላውን ማዕናውን አይገባቸውም ለማለት ፈልጌ ነው። ኢንሻአላህ ለሌሎችም እንድደርሳቸው ፈልጌ ነው። አፎን መርሐባ አብሽሪ፣ ችግር የለውም። እኔም ጨርሻለሁ። ስለዚህ ወደ ሀሳቤ ስመለስ ምንድን ነው ለእነዚህ ሰዎች ማድረግ ያለብን የአላህ ስብሓነሁ ወተዓላን እሳት ብቻ ሳይሆን ማስታወስ ያለብን የአላህ ስብሓነሁ ወተዓላ እዝነት ሰፊና ትልቅ መሆኑንም ማስታወስ አለብን። ወንጀል የሰራ ሁላ የጀሃነም ነው ብለን መደምደም የለብንም። ቅድም እህታችን ባነሳችው የቁርአን አንቀጽ ላይ ቁል ያ ኢባዲ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሀ የግፊሩ ዙኑበ ጀሚዐን ኢነሁ ሁወል ገፉሩ ረሂም ይላል አላህ ስብሓነሁ ወተዓላ። ቁል ያ ኢባዲ አለዚነ አስረፉ በላቸው አለ አላህ ስብሓነሁ ወተዓላ እነዛ በነፍሶቻቸው ላይ ድንበርን ላለፉ ሰዎች አለዚነ ላ ተቅነጡ ሚን ረሕመቲላህ ከእኔ ተስፋን አትቁረጡ፣ ከአላህ ራህመት ተስፋን አትቁረጡ። ኢነላሀ የግፊሩ ዙኑበ ጀሚዐ ሲል አላህ ስብሓነሁ ወተዓላ ጀሚዐ ነው የተባለው ወንጀል የተባለውን ሁላ ከላይ እስከታች
ከትንሽ እስከ ትልቅ አላህ ማህሪና ገፉሩ ረሂም መሆኑ ይናገራል ማለት ነው። ፈሊዛሊክ ማለት ነው ዳዕዋ ስናደርግ ራሳችንን ማየት ራሳችንን ለዛ ሰው እውነት ሂዳያን ፈልገን ከሆነ የአላህ ስብሓነሁ ወተዓላን ረሕመትን እዝነትን ማስታወስና ያ ሰው ከልብ እስልምናን እንዲወድ ማድረግ አለብን እንጂ ጀሃነምን እያስታወስነው አስሬ ጀሃነምን እየጠራንበት ያ ሰው የጀሃነም መሆኑን እየነገርነው ከነንካቴው ተስፋ ልናስቆርጠው